ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም በቀላል በቤት ውስጥ የተልባ አዘገጃጀት ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን። እንግዲህ ተልባ ለማዘጋጀት የሚያስፈልገን ግብአት አንድና አንድ ነገር ተልባ ብቻ ነው ማለት ነው። እንግዲህ እንደምታዩት ተልባ ነው፣ በጣም ንጹህ ነው፣ ምንም ቆሻሻ የለውም። ቆሻሻ እንኳን ቢኖረው ለመልቀም ብንፈልግ እንግዲህ እጃችንን እንደዚህ ያደረገን እያነሳ እናየዋለን። ግን በውጭ ሀገር ብዙ ጊዜ እንደዚህ ያለ ነገር ንጹህ ነው የምናገኘው እና ይዘን በደንብ ይዘን አቧራ ምንም ነገር የለውም። ግን አለው ካልን ተልባ በባህሪው አይታጠብም። ግን በንጹህ ጨርቅ አድርገን ይዘን ጥርግ ማድረግ እንችላለን ማለት ነው። እኔ ምንም አቧራም የለውም፣ የሚለቀም ልቃም የለውም፣ በጣም ንጹህ ነው። ስለዚህ አሁን ወደ ዝግጅቱ ነው የምንሄደው ማለት ነው። እንግዲህ ተልባውን በጣም ቅንስ ያለ ልስልስ ያለ እሳት በመጥበሻ ላይ ብንፈልግ በምጣድ ላይ ብንፈልግ በሚመቸን ነገር ማድረግ እንችላለን። እኔ መጥበሻ ላይ ተልባውን ይዤ ጨምርና ቃስ እያልኩኝ አሞቀዋለሁ ወይ ደግሞ አምሰዋለሁ ማለት ነው። ተልባውን ማለት ነው ቃስ እያለን በደንብ እንዲበስል እያደረገን እያማሰልን ከስር ከስር እጃችን ሳናሳርፍ ቶሎ ቶሎ እያዘን እምስ እናደርገዋለን። እንግዲህ ተልባ በጣም እሳቱን ሞቅ ካደረግነው በጣም ይንጣጣና ከምንጠቀመው በጣም ሊደፋብን ይችላል። ግን እሳታችንን በጣም ቀንስ አድርገን በእንደዚህ መልክ ግን ይዘን እያሞቅን በደንብ ይዘን እንዲበስል ካረግነው ብዙም ተንጣቶ ወዲያውኑ ውስጡ ሳይበስል ዝም ብሎ ከላይ ብቻ ተንጣቶ ዝም ብሎ እንዳይበታተንብን ይረዳናል ማለት ነው። ከዛ እኔም እንደምታዩት ቃስ እያለ ሞቅ ባለው ልክ ተልባው መንጣጣት ሲጀምር ከላይ ክዳን አረኩለትና ክዳኑን እያወዛወስኩኝ ቃስ እያልኩኝ እንዲበስል ወይም ደግሞ እንዲዘጋጅ እያደረኩት ነው ማለት ነው። በእንደዚህ መልክ ይዘን ተልባችንን በመጀመሪያ እናበስልና እናዘጋጀን አምሰን ወይ ደግሞ በዚህ መልክ እንዳይደፋብን ከደን አድርገን ማለት ነው። ከጅምሩ ክድን ካረግ ነው ክዳኑ ላይ እንፋሎት ስለሚኖረው ውሃ ነገር እርጥበቱ ወደ ተልባችን ላይ እንዳይንጠባጠብና እንዳያበላሽብን በጣም መጠንቀቅ አለብን። ከዛ እንደምታዩት በጣም በቀላሉ ወዲያው በፍጥነት አምሰን ጨረሰን ማለት ነው ተልባችንን ማለት ነው። እንግዲህ ይሄንን ተልባ ለምንፈልገው ነገር ለፈለግነው ነገር ለተልባ ፍትፍት ብንፈልግ፣ ለጁስ ላይ ብንፈልግ ደግሞ ለምንፈልገው ነገር ጁስ የሚጠጣ የተልባ መጠጥ የሚጠጣውን መስራት ብንፈልግ በዚህ ሂደት አድርገን ማዘጋጀት መስራት እንችላለን። በተለይ ተልባ ብለን ስንል በእኛ ሀገር ላይ አንዲት ነፍሰ ጡር እናት ልትወልድ ስትል በቃ ሆዷ ውስጥ ያለውን አንዳንድ ነገሮች ውስጡ ያለውን ቆሻሻ ምንም ያወጣላታል ተብሎ ስለሚታሰብም ስለሆነም ይዘጋጅና ለአራስ ቤት እንድጠጣው ይደረጋል ማለት ነው። ግን ለአራስ ብቻ ሳይሆን አንዳንዴም ለራሳችንም በሆዳችን ውስጥ አላስፈላጊ ነገሮች ያሉትን ነገሮች ለማጽዳት እንፈልግ በእንደዚህ ተልባ አዘጋጅተን ቁጭ አድርገን መጠጣት እንችላለን። በተለይ በጁስ በምንጠቀምበት ጊዜ ብናረግበት በብዙ ጥቅም ዘርፈ ብዙ ጥቅም ያለው በኦሜጋ 3 የበለጸገ ስለሆነ በጣም ጥቅም ልናገኝበት ስለምንችል እኔ ይሄንን ማዘጋጀው ለጁስ ላይ የምጠቀመው ነው። እንደሚጠጣም ስፈልግ መጠጣ ከፈለኩኝም ምሰራበት ማለት ነው። ፍትፍትም ከፈለኩ ከዚሁ ላይ ቀንሼ ፍትፍት የተልባ ፍትፍትም አድርጌ ይጠቀምበታለሁ ማለት ነው። ለምን ፈልገው ነገር በአንድ ድንጋይ እንደ ሁለት ወፍ በቃ ለብዙ ነገር መጠቀም እንችላለን። እንደምታዩት ተልባውን ፈጭተናል ይዘን በጣም መላም የለበትም፣ በጣም ሽርክት ማለት የለበትም። በመካከለኛ አድርገን እንፈጨዋለን ማለት ባለን መፍጫ ማለት ነው። እኔ ይሄ በጣም ጥሩ አድርጎ ነው የሚፈጭልኝ ጥሩ ሆኖ ማለት ነው። ከዛ በእንደዚህ በምታዩት መልክ በደንብ እያደረገን እየፈጨን በጣም ክዳኑ ጥብቅ አድርጎ በደንብ ምንም አየር በማያስገባ ክዳን አይነት ነገር ማስቀመጥ አለብን። ምክንያቱም ተልባ በቀላሉ ለባክቴሪያም ለተለያየ ነገር ሊጠቃብን ወይ ደግሞ ሊበላሽብን ስለሚችል እንዳይበላሽብን በጣም በጥንቃቄ አዘጋጅተን ክዳን ባለው ነገር ክድን አድርገን ከዛ በኋላ ፍሪጅ ውስጥ ነው የምናስቀምጠው ማለት ነው። ብንፈልግ በረዶ ቤት ብንፈልግ ከታች ግን ሊበላሽ የማይችልበት ሼልፍ ላይፍ ረጅም አይደለም፣ በቀላሉ ሊበላሽ የሚችል ነው ማለት ነው። ስለዚህ በእንደዛ መልክ አድርገን በእንደዚህ መልክ ፈጭተን ከዛ ፍሪጃችን ውስጥ አስቀምጠን ለብዙ ጊዜ ለብዙ
ቀናቶችም ወርም ድረስ ልንጠቀምበት እንችላለን። እኔ በእንደዛ መልክ ነው የምጠቀምበት። በተለይ ተልባ ደግሜ የምላችሁ ጁስ ላይ በጣም አስፈላጊና በጣም ጥቅም ያለው ነው። በተለይ ለኛ ለሴቶች በጣም ጥቅም ያለውና ብዙ ለኛ ሊረባን የሚችል ነው ማለት ነው። ብንፈልግ እንደዚህ አልፎ አልፎ መጠጣት ተካ አድርገን ብንፈልግ ደግሞ ጁስ ላይ አድርገን ቀላሉ መጠቀም እንችላለን ማለት ነው። በቀላሉ በቤታችን ውስጥ እንደዚህ ያለ ተልባ አዘጋጅተን በፍሪጃችን ውስጥ ክዳን ባለው ነገር ከድነን ብናዘጋጅና ብናስቀምጥ እለት እለት የምንጠቀማቸው ምግቦቻችን ላይ የምንጠጣው ነገር ላይ አንድ የሾርባ ማንኪያ አድርገን ብንጠቀም በጣም በውስጡ ብዙ በኦሜጋ 3 የበለጸገ እንደዚሁም በውስጡ ኮላጂን በተለይ ለኛ ለሴቶች በጣም ለውስጥ ብዙ የሚጠቅመንና የሚረዳንን ነገር የምናገኝበት ነውና ተልባ ስንል በጣም ብዙ ዘርፈ ብዙ ጥቅም ያለው ነገር ነው። እኔ ጥቂቱን አልኳችሁ እንጂ እናንተ ሰርች ማድረጋችሁ ማየት ትችላላችሁ። በጣም በብዙ መልኩ ሊረዳን የሚችል ነውና በቀላሉ በቤታችን ውስጥ የተልባ አዘገጃጀቴ ይህንን ይመስላል። አዘገጃጀቴን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ለሌሎች ሁሉ እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ። እንዲሁ ደግሞ ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ለምትደግፉኝ በሙሉ ከልቤ እያመሰገንኳችሁ ይኸው በእንደዚህ መልክ ክዳን ላይ ክድን አድርገን ፍሪጅ አስቀምጠን በምንመገበው ነገር ላይ አንድ የሾርባ ማንኪያ ጤናችንን እንጠብቅ። በድጋሚ በቀላሉ የተልባ አዘገጃጀት ይህንን ይመስላል። ለኔ እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑ።